አውሮፓውያን ለኛ ጥላቻ እንዳላቸው ይታወቃል። ታዲያ ይሄ ጥላቻ ከምንድነው የመነጨው? ይህ ጥላቻና ፍርሃት የመጣው በመጽሐፈ ሄኖክ ምክንያት ሲሆን ለምን እንደሆነ ቪዲዮ ላይ በደንብ አብራራላችኋለሁ። ላይክ እና ሰብስክራይብ በማድረግ ቪዲዮውን ጀምሩት። በቀጥታ ወደ ቪዲዮ። መጽሐፈ ሄኖክ ወይም ደግሞ ቡክ ኦፍ ኢኖክ። ይሄ መጽሐፍ እንግዲህ ዘዋቸርስ ወይም ደግሞ ጠባቂ የነበሩ የወደቁ መላእክት ላይ ያጠነጥናል። ይሄ ታሪክ ዘግሬት ፍለድ ወይም ደግሞ ከታላቁ የጥፋት ውሃ በፊት የተፈጠረ ሲሆን መጽሐፉም በኖህ ቅድመ አያት በሆነው ሄኖክ የተጻፈ ነው። ታሪኩም ሴሚሃዛና አዛዜል በተባሉ ለእግዚአብሔር ታዛዥ በነበሩ መላእክት ላይ ጅማሬውን ያደርጋል። ታዲያ እነዚህ ሁለት መላእክቶች ወደ ምድር ታዘው በሄዱ ጊዜ የሰው ልጅ ፍጥረት ከሆኑ ሴቶች ጋር በፍቅርም ይወድቃሉ። ከዛም በአጠቃላይ 200 መላእክታን በመሆን በሴሚሃዛና በአዛዜል መሪነት ወደ ምድር ይወርዳሉ። ማውንት ሄርሞን ወይም ደግሞ አርሞኒየም የተባለው ተራራ ላይም ያርፋሉ። ከዛም የሰዎችን ሚስቶችም እየቀሙ የራሳቸው ሚስት እያደረጉ ምድር ላይ ኑሯቸውን ይመሰርታሉ። በዚህም ስራቸው እግዚአብሔርን በእጅጉ አስከፉት። ምድር ላይም ኑሯቸውን ቀጥለው የሰው ልጅ የሆኑ ሴቶችን አስገድደው በመድፈር ኔፍሌም ተብለው የሚጠሩ ትልልቅ ጃይንት የሆኑ ልጆችን አፍርተዋል። እነዚህ ግዙፍ ፍጥረቶች ምድር ለመጥፋት ምክንያት የሆኑ ሲሆን ሴሚሃዛና አዛዜል የተባሉት እነዚህ የወደቁ መላእክቶች ሰውን እንዲጠብቁ የታዘዙትን ሰማያዊ ግዴታቸውን ትተው ከሰው ልጅ ጋር የፍቅር ግንኙነት በመጀመራቸው ለዚህ ስራቸውም ፈጣሪ ሊቀጣቸው ወሰነ። እነዚህ መላእክቶች ይሄ ስራቸው አላንስ ብሎ ለሰው ልጅ የተደበቁና የተከለከሉ ሚስጥራትን መግለጥና ማስተማር ጀመሩ። ከነዛ መካከልም ጥንቆላ፣ መሳሪያዎችን መስራት እና የተለያዩ ተንኮሎችን ነበር። በዛ ዘመንም ብቸኛና ለእግዚአብሔር ታዛዥ የነበረው ሄኖክ ከእግዚአብሔር ጋር በነበረው መንፈሳዊ ቅርበት እነዚህ መላእክቶች ካሉበት ድረስ ተጉዞ የዕዳ ደብዳቤያቸውን እንዲሰጣቸውም ታዘዘ። የእግዚአብሔር ታዛዥ የሆነው ሄኖክም እንደታዘዘው ለማድረግ ጉዞውን ጀመረ። በመንገድ ላይ የሚያያቸው ነገሮችንም በጽሑፍ ማስፈር ጀመረ። እግዚአብሔርም ሚካኤልን፣ ኡራኤል፣ ሩፋኤልና ገብርኤልን ልኮ ከምድር በታች ወይም ደግሞ 7 ትውልድ የመጨረሻው ፍርድ እስከሚደርስ ድረስ እንዲታሰሩ አደረገ። ሄኖክም በመንገዱ ላይ ያየውን እና በራእይ እግዚአብሔር ያሳየውን ጨምሮ ወደፊት የሚከሰቱትን በአንድ ላይ አድርጎ በመጽሐፉ ላይ ማስፈር ጀመረ። እነዛ ግዙፍ ፍጥረቶች ወይም ደግሞ ኔፍሌምስ ምድርን ወደ ጥፋት እየወሰዷትና ወደፊት አላራምዳት ስላሉ ምድርን ከነሱ ቆሻሻና ከነሱ ስራ ለማጽዳት ፈጣሪ የጥፋት ውሃን አዘዘ። ምድርንም እንደገና ለማስጀመር ወሰነ እና መጽሐፈ ሄኖክም ይሄ ታሪክ ጅማሬው ብቻ ሲሆን ምድር ተጀምራ እስከምትጠፋ ድረስ ያለውን የተከሰቱትንም ሆነ ያልተከሰቱትን ነገሮች በጠቅላላ በዝርዝር ያስቀመጠ ሚስጥራዊ መጽሐፍ ነው። እናም ይህንን ሁሉ ሚስጥራት የያዘ መጽሐፍም ኢትዮጵያ ውስጥ የነበረ ሲሆን በአሳዛኝና ሚስጥራዊ በሆነ ሁኔታ ከእጃችን ወጥቶ ወደ አውሮፓውያን እጅ ገብቷል። ጉግልም ሆነ ሌሎች ሪሶርሶች እንደሚሉት ልክ በስጦታ እንደተበረከተላቸው ሁሉ በምትመለከቱት መልኩ ሸፋፍነው አልፈውታል። ነገር ግን አንዳንድ ሶርሶች እንደሚሉት በ19ኛዎቹ መሃል አካባቢ በአጼ ኃይለ ሥላሴ ክፍለ ዘመን ኩዊን ኤሊዛቤት ዘሰከንድ ወይም ደግሞ የእንግሊዛዊ ንግስት በሆነችው በዚች ሴት አማካይነት በተቀነባበረ ሴራ ተሰርቆም ከሀገራችን እንደወጣ ይነገራል። ታዲያ ይህንን መጽሐፍ
በመጽሐፍ ቅዱሶቿ ላይ ጨምራ የምታስተምር ብቸኛዋ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ስትሆን ሌሎች ማንኛውም ቤተ እምነቶች ይህንን መጽሐፍ አይጠቀሙም። ታዲያ በዚህ መጽሐፍ እኛን እንዴት ሊጠሉን ይችላሉ ብላችሁ ካሰባችሁ ይህ መጽሐፍ እንዳልኳችሁ የተከሰተውንም ወደፊት የሚከሰተውንም ሚስጥሮች በጠቅላላ አንድ ላይ የያዘ ሲሆን አሁን ከጥልቁ ዓለም ካሉት ከነዛ ከወደቁ መላእክታን ጋር ተገናኝተው ዓለምን እያመሱና እያወኩ የሚገኙ የሰይጣን ማህበር አምላኪዎች ያን ሚስጥራቸውን የያዘ ይሄ መጽሐፍ እንዳያጋልጣቸው ይፈራሉ። ታዲያ እኛን ከመፍራት የተነሳ ስማችንን በማጠልሸት በዓለም ዘንድ ተቀባይነት እንዳይኖረን ለማድረግ ሞክረዋል። ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። በቀጣይ በተሻለ ቪዲዮ እስከምንገናኝ መልካም ሳምንት።